عالم الإسلام أين أنتم؟ نحن نموت من الحرب ومن الجوع. ታሪክ ብዙ ጥቁር ነጥቦች አሉት። ጋዛ ግን በዘመናችን በ21ኛው ክፍለ ዘመን ጭካኔ የተሞላበት አሰቃቂ ተግባር የሚፈጸምባት ሆናለች። በአሁኑ ወቅት በፕላስቲክ ድንኳን ውስጥ የታፈነ የህፃናት ለቅሶ፣ በወተት እጥረት የሚጠወልጉ ህይወቶችና ፍርስራሽ ውስጥ የቀሩ ተስፋዎች። እስራኤል ረሃብን እንደ ስውር ጦርነት፣ ቦምብን ደግሞ እንደ ጅምላ መፍጃ በመጠቀም የንጹሃንን ህይወት ዛሬም እየቀጠፈች ቀጥላለች። ዓለም ፊቷን ባዞረችበት በዚህ ሰዓት በጋዛ ሰማይ ስር እየተፈጸመ ያለው ድምፅ አልባው አሰቃቂ የንጹሃን ፍጅት ይህ በልብ ወለድ መጽሐፍ ውስጥ ያለ ታሪክ አይደለም። ይህ ዛሬ በጋዛ ምድር ላይ እየተኖረ ያለ የዕለት ተዕለት ህይወት መራር እውነታ ነው። ዛሬ የምንመለከተው የሰው ልጅ ህሊና የሚፈተንበት፣ ሰብአዊነት ለሰው ልጅ ከቃላት በስተቀር በተግባር ዜሮ የሆነበት የጋዛውያን መሪር ሰቆቃ ነው። እስራኤል ዛሬም ሲያሻት በአየር ቦምብ፣ ሲያሻት ደግሞ ረሃብን እንደ ስውር ጦርነት በመጠቀም የጋዛን ንጹሃን እየፈጀች ትገኛለች። ወቃሽም ሆነ ከሳሽ የሌላት እስራኤል በንጹሃን ላይ የምትፈጽመው ጭካኔ ድንበር አልፏል። በአሁኑ ሰዓት ከ1.7 ሚሊዮን በላይ የጋዛ ነዋሪዎች ከቤታቸው ተፈናቅለው አብዛኛዎቹ መጠለያቸው በራፋ እና በመካከለኛው ጋዛ የተተከሉ ትናንሽ የፕላስቲክ ድንኳኖች ናቸው። ክረምቱን በብርድና በጎርፍ ያሳለፉት እነዚህ እናቶችና ህፃናት አሁን ደግሞ የከፋ ጠላት ገጥሟቸዋል። በእስራኤል የታቀደው የሌለው መሳሪያ፣ ረሃብና የሚለበልበው ለእሳት የሚፋጀው የበጋ ሙቀት። በአንድ ጠባብ ድንኳን ውስጥ እስከ 15 የሚደርሱ የቤተሰብ አባላት ተፋፍገው ይኖራሉ። የፕላስቲክ ድንኳኖቹ የፀሐዩን ሙቀት አምቀው ስለሚይዙ ውስጣቸው ለትንፋሽ እንኳን ይከብዳል። ንጹህ አየር የለም፣ ጥላ የለም። ያለው ስቃይና ሰቆቃ ብቻ ነው። የሙቀት መጠኑ ከ40 ዲግሪ ሴልሺየስ በላይ በሚሆንበት ጊዜ ድንኳኖቹ ወደ የቁም መቃብር ይቀየራሉ። የውሃ መቋረጥና የፍሳሽ ማስወገጃዎች መውደም ተላላፊ በሽታዎች እንዲስፋፋ አድርጓል። የቆዳ በሽታዎች፣ ተቅማጥና የሳምባ ኢንፌክሽን የጋዛ ነዋሪዎች የዕለት ተዕለት የሚሰቃዩበት በሽታ ሆኗል። እስራኤል ከምትጥላቸው ገዳይ ቦምቦች ባልተናነሰ ረሃብን እንደ ስልታዊ የጦር መሳሪያ እየተጠቀመችበት ትገኛለች። እስራኤል እርዳታ እንዳይገባ ድንበሮችን በመዝጋት ህዝቡን ለከፋ እጥረት ዳርጋለች። ዓለም አቀፍ ተቋማት ጋዛ ውስጥ የሚታየው ረሃብ ሰው ሰራሽ እንደሆነ በግልጽ ያውቃሉ። በጋዛ ምድር ዛሬ ንጹህ ውሃ ማግኘት የማይታሰብ ሆኗል። ህጻናትና አረጋውያን አማራጭ በማጣታቸው የተበከለና ጨዋማ ውሃ ለመጠጣት ተገደዋል። ይህ ደግሞ በድንኳኖቹ ውስጥ እንደ ኮሌራና ሄፓታይተስ ያሉ ገዳይ በሽታዎች እንዲሰራጩ ምክንያት ሆኗል። ከቦምቦ የተረፉት ህጻናትና አረጋውያን ዛሬ እኩሉ በበሽታ እኩሉ በረሃብ እየሞቱ ይገኛል። የተረፉትም በረሃብና በንጽህና ጉድለት የሚመጣ በሽታ እየተሰቃዩ እናቶች ለልጆቻቸው የሚሰጡት አጥተው የእንስሳት መኖን ፈጭተው ዳቦ ለመጋገር ተገደዋል። ጦርነት ብቻ አይደለም፣ በእርግጥ ከዚያም ያለፈ ሆን ተብሎ ትውልድን በረሃብ የማጥፋት ዘመቻ ነው። በጋዛ የሚገኙ ጥቂት ስራ ላይ ያሉ ሆስፒታሎች አሁን የቆሰሉ ሰዎች ማከማቻ እንጂ የፈውስ ስፍራ መሆናቸው አብቅቷል። የህክምና ቁሳቁስ በማለቁ ምክንያት ሐኪሞች ያለ ማደንዘዣ እጅና እግር ለመቁረጥ ተገደዋል። ህጻናት በህመም ሲጮሁ የሚሰጣቸው የህመም ማስታገሻ እንኳን የለም። እስራኤል የኦክሲጅን ማመንጫዎችን እና የኃይል ማመንጫዎችን በማውደም በጽኑ ህሙማን ህክምና ክፍል ውስጥ ያሉ በረድፍ የሚቆጠሩ ህሙማን በዝምታ እንዲሞቱ አድርጋለች። ጋዛ ዛሬ የህፃናትና የአረጋውያን መቃብር ሆናለች። በጋዛ በየቀኑ ህፃናት በበሽታና በምግብ እጥረት ህይወታቸው ያልፋል። በረሃብ ያልሞቱት ደግሞ በድንገተኛ የአየር ድብደባ አካላቸው ተቆራርጦ በአሰቃቂ ሁኔታ ህይወታቸው ያልፋል። የነገ ሀገር ተረካቢ ህፃናት ዛሬ የዚህ ጭካኔ ቀዳሚ ሰለባዎች ሆነዋል። አንድ እናት በእጆቿ ላይ የሞተ ልጇን ይዛ ለዓለም የምታቀርበው አንዳችም ክስ የላትም። ምክንያቱም ዓለም ራሷ የታዛቢነት ሚና መርጣለች። የተረፉት ደግሞ ከአካላዊ ጉዳቱ በላይ በጋዛ ህፃናት አእምሮ ውስጥ እየታተመ ያለው ጠባሳ የሚሽር አይደለም። አንድ ሙሉ ትውልድ በትምህርት ገበታ ፋንታ በቦምብ ድምፅና በአስክሬን ሽታ መካከል እያደገ ይገኛል። ቤተሰቦቻቸውን በሙሉ በሰከንዶች ውስጥ ያጡ ህፃናት የሚል አዲስ መጠሪያ እንዲሰጣቸውም ሆኗል። ይህ ሁሉ ግፍ ለዓለም እንዳይሰማ ደግሞ እውነትን የሚዘግቡ ጋዜጠኞች ሆን ተብሎ ኢላማ ይደረጋሉ። ከ260 በላይ ጋዜጠኞች በስራ ላይ እያሉ ተገድለዋል። የጋዜጠኝነት መለያ ልብስ የለበሱ ባለሙያዎች ሆን ተብሎ በአየር ጥቃት ኢላማ ይደረጋሉ። ዓላማው ግልጽ ነው። በጋዛ ውስጥ የሚፈጸመውን አሰቃቂ የጦር ወንጀል ዓለም እንዳታውቀው ምስል የሚያነሱ አይኖች እና ድምፅ የሚሆኑ አንደበቶችን ማጥፋት ነው። ይህ ሁሉ አሰቃቂ ተግባር ሲፈጸም ዓለም አቀፉ ማህበረሰብ በዝምታ መመልከቱ ትልቁ የታሪክ ጠባሳ ነው። በተባበሩት መንግስታት ድርጅት አዳራሾች ውስጥ የሚደረጉ ክርክሮች በጋዛ ምድር አንዲትም ህይወት ማዳን አልቻሉም። ሀያላን ሀገራት ለዲሞክራሲና ለሰብአዊ መብት እንቆማለን ቢሉም ለጋዛ ንጹሃን ግን ለእስራኤል የትናቦ
የሚገዙበትን ገንዘብ ከማቅረባቸው ባለፈ እስራኤልን የሚገስጽ ድርጊቷን የሚያስቆሞቀሽም ሆነ ከሳሽ የለም። ጋዛ ዛሬ የንጹሐን ደም በከንቱ የሚፈስባት የዘመናችን አስከፊ ጥፋት የሚካሄድባት የጦር አውድማ ሆናለች። ዛሬ ዝምታን የመረጡ መሪዎች ነገ በታሪክ ጥፋቱ ተባባሪ ተብለው መጠራታቸው አይቀሬ ነው። የጋዛውያን ደም ዛሬ በአደባባይ ላይ እየፈሰሰ ቢሆንም ነገ ግን የዓለምን የሞራል መለኪያ ሰባብሮ እንደሚያልፍ ግልጽ ነው። ዛሬ በፕላስቲክ ድንኳን ውስጥ በረሃብ በጥምና በሙቀት የሚማቀቁት ሰዎች የዓለምን የህሊና ድርቅ ይመሰክራሉ። I used the light on my phone to check on him, and I found his face covered in blood. My husband then found the rat right next